ክቡራን ሰልጣኞች እንኳን በደህና መጣችሁ። በዚህ ክፍል የምናየው ዳታን እንዴት በፍሌክስ ቴብል ማስገባት እንደምንችል ነው። ነገር ግን ይህ ከማየታችን በፊት በቱልባሮችንና ሜኑ በምናስተዋውቅበት ጊዜ የኤዲት ሜኑ አክቲቭ ስላልነበር ማየት አልቻልንም ነበር። አሁን ግን ኔትወርክ የሰራን ስለሆነ የኤዲት ሜኑ አክቲቭ ናቸው። እዚህ ኤዲት ሜኑ ላይ ስንመለከት አንዱ የሚለው ካሁን በፊት የሰራነውን እንደገና ለመመለስ ሲሆን ሪዱ የሚለው ግን ምናልባት ዲሊት ያደረግነው ካለ መልሶ እንዲያስቀምጥልን ይሆናል። ሌላው እዚህ ጋር ሰሌክት የሚለውን ስንመለከት ሰሌክት ኦል ካልን እዚህ በኔትወርካችን በሙሉ ያሉትን ሰሌክት ያደርግልናል ማለት ነው። አሁን እዚህ ጋር ስንመለከት ሁሉንም ጃንክሽንም ፓይፕንም ፕሬሸር ሪሊዝ ቫልቭንም ሁሉንም ሰሌክት አድርጓቸዋል። ነገር ግን እኛ ሰሌክት ባይ ኤሌመንት ስንል ፓይፑን ብቻ ሰሌክት እንዲያደርግልን ፓይፕን እንመርጣለን። ጃንክሽንን ሰሌክት እንዲያደርግልን ጃንክሽን፣ ታንክን ሰሌክት እንዲያደርግልን ታንክን። በተለይ በእንደዚህ አይነት ኬስ ፓይፕና ጃንክሽን በጣም ብዙ ስለሚሆኑ ይሄንን ፓይፕን ሰሌክት አድርግልኝ ብለው ፓይፕን ሰሌክት ያደርግልኛል ማለት ነው። ይሄንን ሰሌክት ስላደረገልኝ ፓይፕን ኤዲት ማድረግ ካለብኝን በፍሌክስ ቴብል ኤዲት ማድረግ እችላለሁ ማለት ነው። እንዲሁም ፕሬሸር ጃንክሽንን ሰሌክት ማድረግ ብፈልግ እዚህ ኤዲት ገብቼ ፕሬሸር ጃንክሽንን ሰሌክት አድርግልኝ እለዋለሁ ማለት ነው። ሌላው ሰሌክት ባይ ሰሌክሽን ሴት የሚለው እኛ የምንፈልገው ካለ እዚሁ በማውዛችን እዚህ በመያዝ ይሄን ተጭኖ በመያዝና እዚህ ቦክስ ውስጥ በማስገባት እኛ የምንፈልገውን ሰሌክት ማድረግ እንችላለን ማለት ነው። ለምሳሌ እዚህ አካባቢ ያሉትን ብቻ ኤዲት ማድረግ የምንፈልግ ከሆነ ለምሳሌ ይችን ቦክስ ብቻ ኤዲት ማድረግ የምፈልግ ከሆነ ይችን ቦክስ ብቻ ኤዲት ማድረግ የምፈልግ ከሆነ እኔ ክሊክ በማድረግ በዚህ ቦክስ ውስጥ አስገብቼ ሰሌክት አደርጋለሁ ማለት ነው። እነዚህን በሙሉ ሰሌክት አድርጎልኛል። ኤዲት ማድረግ ከፈለኩ እዚሁ አንድ ቦታ ላይ እናስቀምጠውና ከተመረጠው ቦታ ላይ እናስቀምጥና ራይት ክሊክ አድርገን ኤዲት ግሩፕ ስንል የግሩፑን ይመጣልናል። ያ እዛ ግሩፕ ውስጥ ያሉን ፕሬሸር ጃንክሽን ከሆኑ ፕሬሸር ጃንክሽንን፣ ፓይፕ ሪፖርት ከሆነ ፓይፕ ሪፖርት ደብል ክሊክ በማድረግ መምረጥ እንችላለን ማለት ነው። ለምሳሌ ፓይፕን መረጥኩ። የፓይፕን ፍሌክስ ቴብል በዚህ መንገድ አመጣልኝ ማለት ነው። ሌላው የፍሌክስ ቴብል አመጣጥ እዚህ ጋር ቀጥታ ታቡላር ሪፖርት ላይ በመግባት ፍሌክስ ቴብል ማምጣት እችላለሁ። ይህ ፍሌክስ ቴብል ግን በኔትወርካችን በሙሉ ያሉትን በኔትወርካችን ያሉትን በሙሉ ነው የሚያመጣልን። ያኛው ባይ ሰሌክሽን ግን እኛ የፈለግነውን ብቻ ሰሌክት እንዲያደርግልን ይሆናል ማለት ነው። እዚህ ጋር በኔትወርክ ውስጥ ያሉት ፓይፖችን በሙሉ እዚህ ጋር ያመጣልናል ማለት ነው። ሌላው
ክሊር ሴሌክሽን ሴሌክት ያደረግናቸውን ክሊር ማድረግ ከፈለግን ክሊር ሴሌክሽን ስንለው ክሊር ያደርግልናል። ወይም ሴሌክት ያደረግናቸውን ጃንክሽኖችን ክሊር እንዲያደርግልን ከፈለግን እስኬፕ በሚለው ስንጫን ክሊር ያደርግልናል ማለት ነው። ሌላው ኤዲት ሜኑ ላይ ያለው ፋይንድ ኤሌመንት እና ሪቪው ድሮይንግ ነው። ምናልባት እኛ ኔትወርካችን በጣም ኮምፕሌክስ ቢሆንና ብዙ ፓይፖችና ብዙ ጃንክሽኖች ያሉት ቢሆን የጃንክሽኑን አንድ ጃንክሽን ወይም ታንክ ማግኘት ቀላል ስለማይሆን ፋይንድ ኤሌመንት ብለን ክሊክ እናደርጋለን። ከዛ የምንፈልገው ፓይፕ ከሆነ ኪቦርዳችን ላይ ፒ በመጫን በፒ የሚጀምሩትን በሙሉ ይመርጥልናል። ሌላ ካስፈለገ ሙሉ ስሙን በመጻፍ ማግኘት እንችላለን ማለት ነው። ለምሳሌ ታንክን ማግኘት የምንፈልግ ከሆነና ቲን ስንጫን በቲ የሚጀምሩ እንትኖችን ዲስፕሌይ ያደርግልናል። እኛ እዚህ ላይ ደብል ክሊክ በማድረግ ቲን ሰሌክት ያደርግልናል ማለት ነው። ሌላው ፕሪቪው ኤሌመንት እኛ እዚህ ጋር ክሊክ የምናደርገውን ያሳየናል ማለት ነው። አሁን እዚህ ጄ1 ላይ ክሊክ ሳደርግ እዚህ ጄ1 ላይ ያለውን ያሳየኛል ማለት ነው። ለምሳሌ ሪዘርቬራችንን ኦር እኛ ሶርስ ብለን ኤዲት ያደረግነውን ኦር ሪኔም ያደረግነውን እንመልከት። ክሊክ ሳደርግ ሶርስ የሚለውን መርጦልኛል ማለት ነው። ይሄን ባንቀሳቅሰው እዚህ ጋር ሶርስ የሚለውን መርጦልኛል ማለት ነው። በዚህ አይነት መንገድ ቴብላችንን ወይም የምንፈልገውን ኖድን ይሁን ፓይፕ ማግኘት እንችላለን ማለት ነው። በመቀጠል ወደ ፍሌክስ ቴብል ዳታ እንዴት ማስገባት እንደምንችል ነው የምንሄደው። አሁን እኛ ሁሉንም ኔትወርካችን ማስገባት ስለሆነ የምንፈልገው እዚህ ታቡላር ሪፖርት ላይ በመግባት ፓይፕ ሪፖርት ሰሌክት ማድረግ እንችላለን ማለት ነው። እዚህ ጋር በምንመለከተውበት ጊዜ እዚህ በቢጫ የተጻፉት ወይም በቢጫ የተቀለሙት በሙሉ እኛ ኤዲት ማድረግ የማንችላቸው ናቸው። እዚህ ጋር በነጭ ያሉት ግን እኛ ኤዲት ማድረግ የምንችል ነው ማለት ነው። ይህም የሆነበት ምክንያት መጀመሪያ እኛ ስንጠቀም ስኬልድ ብለን በመግባታችን ነው ማለት ነው። አሁን የጃንክሽን ዳታችንን እናስገባ። ጃንክሽን ኤዲት ሰሌክት ባይ ኤሌመንት ኦል ፕሬዠር ጃንክሽን ብለን መግባት እንችላለን። ወይም ታቡላር ሪፖርት ላይ ጃንክሽን ሪፖርት ላይ ደብል ክሊክ ስናደርግ በዚህ አይነት መንገድ ይመጡልናል ማለት ነው። ምናልባት እነዚህን እኛ የፈለግናቸው ከሌሉ እዚህ ጋር የምንፈልጋቸው ከሌሉ ምንድነው እኛ በታስክ ማናጀር ላይ በመግባት ማስተካከል እንችላለን። ይሄም ኦፕሽን እንገባና የቴብል ማናጀር አለን። ቴብል ማናጀር
ክሊክ እናደርጋለን። ይሄም ቴብል ማናጀር እዚሁም ቴብል ማናጀር ሴሌክት እናረግና ኤዲት እንለዋለን። ከፈለግን አዲስ መፍጠር ከፈለግን አዲስ ግን ያለውን ኤዲት ማድረግ ከሆነ ኤዲት እናደርጋለን። ዱፕሊኬት ማድረግ ከሆነ ደግሞ እዚህ ጋር ያየናቸውን እንዳለ በሌላ ስም ዱፕሊኬት ማድረግ ነው። ነገር ግን እኛ ኤዲት ማድረግ ስለሆነ የምንፈልገው ኤዲት የሚለውን እንመርጣለን። በዚህ የምትመለከቱት አቫይለብል ኮለመንስ ናቸው። ከነዚህ አቫይለብል ኮለመንስ እኛ ሰሌክት አድርገን ለሪፖርታችን በሚመቸን መልኩ እዚህ ጋር ሴሌክትድ ኮለመንስ እናስቀምጣለን ማለት ነው። ይሄም ከዚህ መውሰድ ብንፈልግ እዚህ ለምሳሌ አቫይለብል ፋየር ፍሎ የሚለውን ሴሌክት እናደርግና እዚህ ጋር አድ እንለዋለን ማለት ነው። ነገር ግን እዚህ ጋር የማንፈልጋቸው ካሉ እዚህ ለምሳሌ አቫይለብል ፋየር ፍሎ የሚለው አላስፈላጊ ስለሆነ ሴሌክት እናደርግና ሪሙቭ ስንለው ወደዚህ ይገባል ማለት ነው። እዚህ ጋር በደብል የምናያቸው ሙሉ በሙሉ እዚህ ጋር አቫይለብል ኮለምንስ የምናያቸው ሙሉ በሙሉ ሴሌክትድ ኮለምንስ እንዲሆኑ ስንፈልግ ነው። እዚህ ጋር የምናያቸው ደግሞ ሙሉ በሙሉ ሪሙቭ እንዲሆኑ ከፈለግን ይሄንን ክሊክ በማድረግ ሙሉ በሙሉ ሪሙቭ ማድረግ እንችላለን ማለት ነው። ስለዚህ እኛ ያሉት ኮለምኖች ለኛ አስፈላጊ የሆኑ ስለሆኑ ይሄንን ቀጥታ አክሴፕት እናደርጋለን። ለምሳሌ ሬዚዱዋል ፕሬሸር አላስፈላጊ ስለሆነ ሪሙቭ ብለን እናስወግደዋለን ማለት ነው። ከዛ ኦኬ ብለን አክሴፕት እናደርጋለን። ከዛ ኦኬ እንላለን ማለት ነው። ከዚህ እኛ ያለን ዳታ ለፕሬሸር ኤሌቬሽን እና ዲማንድ ማለት ቤዝ ፍሎ ስለሆነ በዚህ መሰረት እዚህ በነጭ የተጻፈ ስለሆነ እኛ ኤዲት ማድረግ እንችላለን ማለት ነው። እዚህ ጋር እያንዳንዱን ኮለምኖች ኤዲት ማድረግ ለምሳሌ ሶርት ማድረግ የምንፈልግ ከሆነ ምንድነው እዚህ ሌብል ላይ ሌብልን ሶርት ማድረግ የምፈልግ ከሆነ ሌብል ላይ ራይት ክሊክ አደርግና ሶርት ኢን ዋት ኢን አሴንዲንግ ኦርደር ካልኩት ኢን አሴንዲንግ ኦርደር ያደርግልኛል። ኢን ዲሴንዲንግ ኦርደር ከሆነ ኢን ዲሴንዲንግ ኦርደር ይሆንልኛል ማለት ነው። እኛ ለዳታ ኤንትሪ እንዲያስፈልገን ኢን አሴንዲንግ ኦርደር አድርገን ዳታችንን እናስገባለን ማለት ነው። በመቀጠል ጃንክሽን 3 ላይ 1378 ነው። በመቀጠል ጃንክሽን 4 1380 እያደረግን ሌሎችንም እንሞላለን ማለት ነው። በመቀጠል ቤዝ ፍሎ ወይም ጃንክሽን ዲማንድን እናስገባለን። የመጀመሪያው ዲማንድ 0 ነው። ሁለተኛው 4.44 ቀጥሎ 3 ቀጥሎ 3 ቀጥሎ 2 1.8 1.9 ይህን ከሞላን በኋላ ክሎዝ እንለዋለን ማለት ነው። አሁን እዚህ ላይ የጃንክሽን ዳታችን ሙሉ በሙሉ ገብቷል ማለት ነው። ነገር ግን ከዳያሎግ ቦክስ ጋር ብናወዳደር እያንዳንዱን ጃንክሽን ሪፖርት ላይ ክሊክ ያደረግን ኤሌቬሽን
እናስገባለን። ዲማንድ ግን እዚህ ጋር ዲማንድ የሚለው ጋር እዚህ ጋር ዲማንድ እናስገባለን ማለት ነው። ይህ ለጃንክሽን ዳታ ኤንትሪ ትንሽ አድካሚ ስለሚሆን የፍሌክስ ቴብል ዳታ ኤንትሪ ተመራጭ ያደርገዋል ማለት ነው። ሌላው የፓይፕ ሪፖርት ብንመለከት የሌንግዝ በቢጫ የተቀለመ ስለሆነ እኛ በዚህ በፍሌክስ ቴብል ዳታችንን ማስገባት አንችልም። ነገር ግን ዲያሜትር እና ማቴሪያሎችን ግን ማስገባት እንችላለን ማለት ነው። እዚህ ላይ ዲያሜትር እና ማቴሪያል ስናስገባ በተለይ ተመሳሳይ ዲያሜትር ያላቸውን ፓይፖች እምንመርጥ ከሆነ ምንድነው የምናደርገው? እዚህ ጋር ያሉት ባይ ዲፎልት የተቀመጠ ዲያሜትር ስለሆነ ምናልባት እኛ ተመሳሳይ ዲያሜትር ቢሆኑ እዚህ ዲያሜትር ላይ ራይት ክሊክ እናደርግና ግሎባል ኤዲተር ብለን ማስገባት እንችላለን። ነገር ግን እዚህ ዲያሜትር ፕሮፐርቲ መጀመሪያ ብናስገባ እዚህ ዩኒቱ የዲያሜትር ዩኒታችን በፈለግነው ማስቀመጥ እንችላለን ማለት ነው። በሴንቲሜትር በፊት የፈለግነው ማስቀመጥ ስለምንችል እዚሁ ጋር ገብተን ኤዲት ማድረግ እንችላለን ማለት ነው። እዚህኛው ሁለተኛው ግሎባል ኤዲተር ግን የምንጠቀመው በኮለመኑ ተመሳሳይ የሆነ ዲያሜትር ለማስገባት ሲሆን ይህም እዚህ ኦፕሬሽን የሚለው ላይ ሰሌክት እናደርግና ሴት ነው የምንለው ሴት እንለዋለን። ነገር ግን አሁን ካለው ዲያሜትር ማለትም እዚህ ጋር ከተጠቀሰው ዲያሜትር ላይ አድ እንዲያደርግልን ከፈለግን አድ እናደርጋለን። በሆነ ፋክተር እንዲያባዛና እንዲያካፍልልን ከፈለግን መልቲፕላይ እና ዲቫይድ እንለዋለን። እንዲቀንስልንም ከፈለግን ሰብስትራክት እንለዋለን ማለት ነው። ሰብትራክት እንለዋለን ማለት ነው። ሴት የምንለው ግን እኛ የምንሰጠውን ዲያሜትር አንድ ላይ ተመሳሳይ እንዲያደርግልን ነው። ለምሳሌ 150 ብለው እና ኦኬ ብለው እዚህ ጋር የምናገኘውን ዲያሜትር ሁሉንም 150 ያደርግልናል ማለት ነው። ነገር ግን በተናጠል የምናስገባ ከሆነ እያንዳንዱ ቴብል ላይ ክሊክ በማድረግ ኤዲት ማድረግ እንችላለን ማለት ነው። ዲያሜትር ለምሳሌ ፓይፕ 1 150 ነው። ፓይፕ 2 150 ነው። ፓይፕ 3 150 ነው። ፓይፕ 4 150 ነው። ፓይፕ 5 6 and ፓይፕ 7 100 ናቸው። ስለዚህ እኛ 100 and 5 6 7 100 አለን። 8 9 10 80 ናቸው። 8 80 9 80 10 80 ነው። 11 ፓይፕ 11 25 ፓይፕ 11 25 ከዛ
አሬንጅ ካደረግን በኋላ ይሄንን እንትን እንላለን። ማቴሪያልም እንደዚሁ ተመሳሳይ ማቴሪያል ከሆኑ በዚህ አይነት መንገድ ማስቀመጥ እንችላለን። ነገር ግን የተለያዩ ስለሆነ ፓይፕ 1 እዚሁ ጋር ክሊክ በማድረግ የምፈልገውን መምረጥ እችላለሁ ማለት ነው። ስለዚህ ፓይፕ 1 DCI ስለሆነ DCI ብለን እንመርጣለን ማለት ነው። ፓይፕ 2 DCI ነው። ነገር ግን ሌሎቹ DCI አይደሉም። ሌሎቹ ፓይፕ 3 DCI ነው። ነገር ግን ሌሎቹ PVC ስለሆነ እዚህ በእያንዳንዱ PVC ከማለት ይልቅ እዚህ ጋር አወጣና እዚህ በፓን ወደዚህ አመጣዋለሁ። እነዚህ በሙሉ ፓይፖች PVC ስለሆኑ ባይ ሴሌክሽን ሴሌክት በማድረግ ዳታውን ማስገባት የተሻለ ይሆናል። ይሄንን ፓን የሆነውን ለማጥፋት እዚህ ሴሌክሽን ላይ ከመረጥኩ በኋላ ማስገባት እችላለሁ ማለት ነው። እዚህ ጋር የተመረጡት ፓይፖች ላይ ራይት ክሊክ በማድረግ ኤዲት ግሩፕ ፓይፕ ሪፖርት ላይ እዚህ ጋር በሙሉ PVC ስለሆኑ ግሎባል ኤዲተር በመግባት PVC ብዬ ኦኬ ላለሁ ማለት ነው። ስለዚህ ሁሉም በPVC በማለት ያስቀምጥልኛል ማለት ነው። ምናልባት ያልተመረጡ ካሉ ለምሳሌ እዚህ ጋር ፓይፕ 4 አልተመረጠም፣ በዲያሎግ ቦክስ በመጠቀም እናስቀምጣለን ማለት ነው። እዚህ ጋር የምናያቸው ሃዘን ዊሊያም ኮኤፊሽንት እኛ ቅድም የመረጥነው ሃዘን ዊሊያምን ስለሆነ ለPVC የየራሱ የፓይፕ ማቴሪያል የራሱ የሆነ ሃዘን ዊሊያም ኮኤፊሽንት አለው ማለት ነው። እዚህ ጋር የምናያቸው ግን NA የሚሉት በሙሉ አውቶካዳችን ረን ካደረግን በኋላ የሚሰጡን አውትፑት ናቸው ማለት ነው። ስለዚህ ፓይፕ 4 ላይ እዚህ ጋር PVC በማለት አስገባለሁ ማለት ነው። ነገር ግን የነዚህ የፓይፓችንን ሌንግዝ አላስገባንም። ያንን በፍሌክስ ሳይሆን በዲያሎግ ቦክስ ዳታ ኤንትሪ እንጠቀማለን ማለት ነው። ስለዚህ ከፓይፕ 1 ልጀምር። ፓይፕ 1 ማቴሪያል DCI ነው። ዲያሜትር ስላስተካከልን ሌንግዝ ነው። እዚህ ጋር ስንመለከት ዩዘር ዲፋይንድ ሌንግዝ የሚለው ኢንአክቲቭ ነው። ስለዚህ እኛ መቀየር ስንፈልግ ይችን አክቲቬት በማድረግ እዚህ ሌንግዛችንን ማስቀመጥ እንችላለን ማለት ነው። ለምሳሌ ፓይፕ 1 5 ሜትር ነች። ከዛ ኦኬ እለዋለሁ ማለት ነው። ነገር ግን ለእያንዳንዱ እንደዚህ ያደረጉ ማስገባት ትንሽ አድካሚ ሊሆን ስለሚችል እኛ እያንዳንዱን እየከፈትን ዩዘር ዲፋይንዷን አክቲቬት እያደረግን በፍሌክስ ቴብል ማስገባት አማራጭ ይሆናል ማለት ነው። ስለዚህ እዚህ ጋር እንደምንመለከተው ዩዘር ዲፋይንድ ሌንግዝ አክቲቬት አድርገናል ማለት ነው። በመቀጠል ሌሎችን ብንመለከት እዚህ ጋር ማይነር ሎስ ማስገባት ካለብን ማይነር ሎሶችን እዚህ ጋር ማስገባት እንችላለን ማለት ነው። የተለያዩ ቤንዶች ካሉን የተለያዩ ቤንዶችን ማስገባት እንችላለን። ቼክ ቫልቭ ማስገባት ካለብን ቼክ ቫልቭ እናስገባለን ማለት ነው። ለምሳሌ ይሄ ፓይፕ 2 ማለት ከፓምፕ ቀጥሎ ያለ ስለሆነ እኛ ቼክ ቫልቭ ብናስገባ
ጥሩ ይሆናል ማለት ነው። ኢኒሻል ስታተስ ላይ እኛ ፓይፓችን አይዘር ኦፕን ኦር ክሎዝድ እናደርጋለን። ክሎዝ ያደረግነው ማለት ውሃ አይሄድም ማለት ነው። ስለዚህ እኛ ኦፕን እናደርጋለን ማለት ነው። እዚህ ላይ እንደምናየው የቼክ ቫልቭ ሲምቦላችንን ምልክት ይሰጠናል። ስለዚህ ይሄ የቼክ ቫልቭ አቀማመጥ ከፓይፕ ሌያውታችን ጋር ይመሳሰላል ማለት ነው። ፓይፓችንን ከዚህ ወደዚህ ስለሆነ የሳል ነው ይሄም አቅጣጫን ወደዚህ ያመለክትልናል። ነገር ግን ከዚህ ወደዚህ ብንወስደው ግን አቅጣጫችን ቱ ዘ ሪቨርስ ይሆናል ማለት ነው። በመቀጠል እዚህ ቴብላችን ላይ ዩዘር ዲፋይንዶች እያንዳንዱን ዩዘር ዲፋይንድ የመረጥን ስለሆነ በፍሌክስ ቴብል ማስተካከል እንችላለን ማለት ነው። ቴብል ሪፖርት ታቡላር ሪፖርት እንገባና ፓይፕ ሪፖርት ላይ ሰሌክት እናደርጋለን። ስለዚህ እዚህ ጋር በቢጫ ተቀልሞ የነበሩት በሙሉ ነጭ ስለሆኑ እኛ ኤዲት ማድረግ እንችላለን ማለት ነው። ስለዚህ የፓይፕ 1 አስገብተናል። የፓይፕ 2 ሌንግዝ 97 እንደዚህ ያደረግን የሌሎችንም እናስገባለን ማለት ነው። በዚህ መንገድ ፓይፕ ሌንግዛችንን ካስገባን በኋላ ክሎዝ እንለዋለን። በመቀጠል የሚቀረን ዳታ ምንድነው? የታንክ እና የፕሬሸር ሪሊዝ ቫልቭ ይሆናል። ታንክን አንድ ታንክ ስለሆነ ያለን በዲያሎግ ቦክስ በመጠቀም ማስገባት እንችላለን። እዚህም ኤሌቬሽን የተሰጠን የታንክ 1455 ነው። ነገር ግን የታንክ ሴክሽን ማስገባት አለብን። ይህ እዚህ ጋር እንደምናየው ዲማንድ የሚለው ምናልባት ከታንኩ ቀጥታ መጠቀም የሚችሉ ኮሚኒቲዎች ካሉን ዲማንድ እናስገባለን። ነገር ግን በእኛ ዳታ የሚጠቀሙ ስለሌሉ እዚህ ላይ አናስገባም። ሴክሽን ላይ ስንመለከት ግን እዚህ ያሉት በሙሉ መሞላት መቻል አለባቸው። እዚህ ሴክሽን ላይ ስንሄድ ሴክሽን ኮንስታንት ኤሪያ እና ቫሪያብል ኤሪያ አለ። ቫሪያብል ከሆነ ታንካችን የተለያየ ሳይዝ ሲኖር ወይም የተለያየ ዲያሜትር ሲኖረው ነው። ነገር ግን በእኛ ኬዝ ኮንስታንትን እንጠቀማለን። ኢንአክቲቭ ቮሉም ይላል። እዚህ ጋር የፓምፕ ኦፕሬሽን ሬንጁን ስላላስቀመጥን እዚህ ጋር አሁን አያስቀምጥልንም ማለት ነው። ነገር ግን እዚህ ጋር ያሉትን ስንሞላ እዚህ ጋር ኢንአክቲቭ ቮሉም እና ቶታል አክቲቭ ቮሉም ይቅርታ ይሄ ኢንአክቲቭ ቮሉም እኛ ነን የምናስገባው። ነገር ግን ቶታል አክቲቭ ቮሉም እዚህ ስንሞላለት እዚህ ጋር ያስገባል ማለት ነው። እዚህ በመቀጠል ክሮስ ሴክሽን ሰርኩላር ከሆነ ሰርኩላር እንላለን፣ ካልሆነ ግን እንመርጣለን ማለት ነው። ለምሳሌ ነን ሰርኩላር ብንል አቬሬጅ ኤሪያው ቤዝ ኤሪያውን ይጠይቀናል። ስለዚህ እኛ ሰርኩላር ስንል ግን ዲያሜትሩ ነው የሚጠይቀን። ስለዚህ ዲያሜትሩ 11 ሜትር ነው። ከዚህ በመቀጠል እኛ ዳታችን ያለው በኤሊቬሽን ኦፕሬሽን ሬንጅ በኤሊቬሽን ስለሆነ በኤሊቬሽን እናስገባለን። ነገር ግን አስፈላጊ ከሆነ እዚህ ቤዝ ኤሊቬሽን ላይ 1450 ቅድም የተጠቀምነውን እዚህ እንጠቀምና
ሌቨል በመጠቀም እዚህ ላይ ለኛ በሚያመቸን መልኩ ማስቀመጥ እንችላለን እና ይቀለናልም። የተሰጠን ዳታ ግን በኤሊቬሽን ስለሆነ ኤሊቬሽን ላይ እናስገባለን ማለት ነው። ሚኒመማችን 14.55.3 ነው። ኢኒሻል 14.57 ማክሲመም 14.58.4 ይሆናል ማለት ነው። እዚህ ጋር ስንመለከት እዚህ የሞላናቸውን ቀጥታ ወተር ካዱ ሌቨሎችን ያስገባል ማለት ነው። እዚህ ቶታል አክቲቭ ቮሉሙ እዚህ ካልኩሌት አድርጎ እሱ ያስቀምጥልናል ማለት ነው። እዚህ ላይ እንደምንመለከተው ድሮይንግ ቤዝ ኤሊቬሽን ማለት ከታች የታንካችን መሰረቱ ሲሆን ሚኒመም ማለት ደግሞ ሚኒመም ኤሊቬሽኑ ዴድ ወተር የምንለው እዛ ሪዘርቬሩ ጋር ተቀምጦ የሚቆይ ማለትም በአውትሌቱ የማይወጣ ማለት ነው። ኢኒሻል ማለት ኢኒሻል ኤሊቬሽናችን ማለት የወተር ሌቨላችን አናሊሲሱ ሲጀምር የነበረው የወተር ኤሊቬሽን ነው። ማክሲመም ማለት ግን ታንካችን ሊይዘው የሚችል ማክሲመም ወተር ሌቨል ይሆናል ማለት ነው። ከዛ ኦኬ እንላለን ማለት ነው። በመቀጠል ያልገባ ዳታ ካለን ፒአርቪ ነው። ይህ ፒአርቪ ደብል ክሊክ በማድረግ ኤሊቬሽኑን እናስገባለን። የተሰጠን ኤሊቬሽን 1381 ነው። እዚህ ጋር ስንመለከት ቫልቭ ካራክተር ዲያሜትር ይላል። ይህ ዲያሜትር የሚይዘው ኦልሞስት እዚህ ጋር ፓይፑ ካለበት ዲያሜትር ነው። ለምሳሌ ከፓይፕ ቴን ቀጥሎ ነው ያለው ፒአርቪ1። ስለዚህ የፓይፕ ቴንን ዲያሜትር ቢዝ የተሻለ ይሆናል ማለት ነው። ነገር ግን ዲያሜትሩን ባይ ዲፎልት ያለውን ብንተው ብዙም ችግር አያመጣብንም። ስለዚህ እኛ 80 ብለን እናስቀምጣለን ማለት ነው። እዚህ ኢኒሻል ሴቲንግ ቫልቭ ስታተስ አክቲቭ እና ኢንአክቲቭ እንዲሁም ክሎዝድ የሚል አሉት። እነዚህ ኋላ ምናልባት አናሊሲስ ላይ ስንመጣ አክቲቭ እና ኢንአክቲቭ አድርገን ስንሰራው በአናሊሲሳችን ላይ ያለውን ለውጥ እንመለከታለን ማለት ነው። ሴቲንግ እዚህ ጋር ሴቲንግ ስንመለከት በሃይድሮሊክ ግሬድ እና በፕሬዠር ነው። ለኛ ቀለል የሚለን ቶሎ አንደርስታንድ ለማድረግን ፕሬዠር ስለሚሆን ፕሬዠር ሰሌክት እናደርጋለን። እዚህ ሃይድሮሊክ ግሬድ ምንድነው? የዚህ ፒአርቪው አላማው ምንድነው? እኛ ፕሬዠራችን ወደ ስንት እንዲቀንስልን ነው የምንፈልገው። እዚች ጋር የምናስገባት አሁን ወደ 0 እንዲቀንስልን ከሆነ 0 ብለን እናስገባለን ማለት ነው። እዚህ ጋር ግን በኪሎ ፓስካል በቀላሉ አንደርስታንድ ማድረግ ስለሚከብደን እኛ እዚህ ጋር ራይት ክሊክ እናደርግና ፕሬዠር ፕሮፐርቲ በማለት እዚህ ጋር በወተር ሜትር ኦፍ ወተር ብንመርጥ ለኛ አንደርስታንድ የተሻለ ይሆናል ማለት ነው። እዛ ኦኬ እንላለን ማለት ነው።
በመቀጠል አሁን አስፈላጊ የምንላቸውን ዳታ አስገብተናል። ነገር ግን ይሄ ዳታ በትክክል ገብቷል አልገባም፣ በትክክል ረን አድርጓል አላደረገም የሚለውን በሚቀጥለው ስቴዲ ስቴት አናሊሲስ ላይ እንመለከታለን።